የሚሰራ ሴራ ልንገራችሁ። አሁን ሞደርን ዴይ ዘመናዊ ሴራ በሚለው እንያዘውና ሞደርን ዴይ ሴራ የሚሰራ ሴራ ልንገራችሁ። ከዛ በፊት ግን ታሪክ ልንገራችሁ። ኪም ካርዳሽንን ታውቃላችሁ ሁላችሁ። እና ኪም መጀመሪያ እንትን አላት ሼፕዌር፣ ይሄ ቦርጭ ምናምን ማስተካከያ ልብሶች የሚያመርት ድርጅት አላት ሼፕዌር። አሁን ስሙ ስኪምስ ነው ካምፓኒው። ያኔ ግን መጀመሪያ ላይ ስትመሰርተው ኪሞኖ ነበር ስሙ ማለት ነው። እና ኪሞኖ ለምን ተለወጠ? ኪሞኖ ጃፓኖች የሚለብሱት ልብስ አላ የጃፓኖች ባህላዊ ልብሳቸው እሱን ስለ ይመስላል ኪሞኖ ስሙ። እና አይቻልም፣ ካልቸራል አፕሮፕሪዬሽን ነው። ስለዚህ አይቻልም ኪሞኖ። እና ሌላው ያልተገለጸው ግን ደግሞ ከኋላ ያለው ሴራ ምን መሰላችሁ? አሁን ኪሞኖን ይሄንን ካምፓኒ ኪሞኖ ብትለው ማለት ነው ጉግል ሲደረግ መጀመሪያ ሊመጣ የሚችለው ኪሞኖ ሲባል የኪም ካምፓኒ ነው የሚመጣው ማለት ነው። ሰርች በችን ላይ ጉግል ሲደረግ። ስለዚህ ምን ያደርገዋል? የጃፓንን ኪሞኖ ወደ ታች ሰርች ምናምን ሲደረግ ወደ ታች እየሄደ ይመጣል ማለት ነው። ከዛ ሳይታወቅ እየጠፋ ይመጣል ኪሞኖ የሚለው ቃል ማለት ነው። which is ዲፌክቶ ሴንሰርሺፕ ይሉታል። ይሄ የሆነ ምንድን ነው የሚባል ሰብሊሚናል፣ በስውር ያንን ነገር ማስወጣት ከሲስተሙ ማስወጣት። እንደዛ ስለሚያደርግ አንድም የከለከሉበት ኪሞኖ አትዩም አይነት ነገር የተባለችበት ምክንያት እሱ ነው። እና ሌላ ደግሞ ሌላ ነገርም ልንገራችሁ። አሁን ሰሞኑን የተካሄደው ጄዲ ቫንስን ታውቁታላችሁ። የአሜሪካ ምክትል ፕሬዚደንቱ ጄዲ ቫንስ አዲስ መጽሐፍ ጽፏል። እና ምንድነው ስሙ? ኮሚኒየን። ይሄ ታይትል በማን ተጽፏል ካወቃችሁት? ቤል ሁክስ። ሴት ሆኖ ማያውቃት የለም ሞስት ኦፍ ዘ ታይም። ሺዝ ላይክ እንደ ቶሪ ማሪሰን። የእሷ ኮሚኒየን የሚል መጽሐፍ አላት። ብላክ ናት፣ ሴት ናት። ስለዚህ ሰርች ሲደረግ ድሮ ላይ የቤል ሁክስ ነበር መጽሐፍ የሚመጣው ኮሚኒየን። አሁን ላይ ግን የጄዲ ቫንስ ነው የሚመጣው። ዩኖርሚን ሰርች ሲደረግ ምናምን ማለት ነው። ዲፌክቶ ሴንሰርሺፕ አሁንም በስውር ማስወጣት ከሲስተም ማስወጣት እነዚህን ሰዎች። ብላክ ስለሆነች ነው እንደዚህ የተሰራባት ምናምን። ምክንያቱም ሌላ ስም መስጠት ይችል ነበር መጽሐፉን ባይዘ። ይሄ ደግሞ የመጀመሪያው አይደለም ኮሚኒየንን ስሙን እንደዛ ሲለው። ሌላም የሆነ አይ ቲንክ ከዚህ በፊትም እሷ በጻፈችው ስም ታይትል የሆነ መጽሐፍ ጽፏል። እሱ ኦልሞስት እሱ ታይትል የሚመስል። ስለዚህ ዊች ሚንስ ጉግል ስናረግ ምናምን እሷን ሳይሆን እሱን ነው የምናገኘው። የእሱን መጽሐፎች ምናምን ነው የምናገኘው። ስለ እሱ የተጻፉ ኒውሶች ስለምናምን ላይ መጀመሪያ ይደረደራሉ ማለት ነው። ሰው ደግሞ ናጅ ላይክ መጀመሪያ የሚያየው ነገር ነው ሰው የሚሳበው ወደ መጀመሪያ ነገር። ስለዚህም ሰርቾቻችን መጀመሪያ ላይ እነሱ ከሆነ የሚመጡት ወደ እነሱ ነው፣ እሱን ነው የምናውቀው ማለት ነው። እና ወደ እነሱ ነው የምንሄደው ማለት ነው። እና this is ዲፌክቶ ሴንሰርሺፕ እንዳልኳችሁ። ይሄ በምን ትዝ አለኝ? በኡቡንቱ ትዝ ብሎኝ ነው። ወይ ኡቡንቱ የመሰለ ፕሮፋውንድ በቃ እኔ ምንም ነገር ብባል እንደ ኡቡንቱ ወደው ቃል የለም ባይዜ። እና እሱን ቃል የመሰለ ነገር በዲፌክቶ ሴንሰርሺፕ ወደ ታች እየሄደ ነው። ለምን? ኦፕሬቲንግ ሲስተም አለ ኡቡንቱ የሚባል ኦፕሬቲንግ ሲስተም። ጉግል ሲደረግ መጀመሪያ የሚመጣው እንደውም ኡቡንቱ ኦፕሬቲንግ ሲስተም ነው። አብዛኛው ሰው አሁን አምሹር ኔክስት ጄኔሬሽን መቼም ኡቡንቱን ላያውቀው ይችላል። ኦፕሬቲንግ ሲስተሙን ነው እያወቀ ያለው አሁን ላይ። ኡቡንቱ ቃሉን፣ ትርጉሙን፣ ኬት ነው የመጣው ምናምን የሚለውን ነገር ሴንሰር ተደርጓል ማለት ነው። ዩ ኖ ዋት አይ ሚን። ስለዚህ ኦቨር ታይም ኡቡንቱ የምትለው ቃል እየጠፋች ትሄዳለች ማለት ነው። ዩ ኖ which is very sad. ምክንያቱም አሁን ዋትስ ኔክስት ኡቡንቱን ይጀምሩታል። ከዛ ሌላም ቃል እንጀራም ይሄዳል፣ የሆነ ቃልም